አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። ውድና የተከበራችሁ ቤተሰቦች እንግዲህ ዛሬ የመጣሁት በአዲስ ቪዲዮ ነው ማለት ነው። ቪዲዮ ሲደርሳችሁ ላይክ በማድረግ ጀምሮ፣ እንደዚሁም ደግሞ ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ አበረታቱኝ እላለሁ ማለት ነው። እና ዛሬ ምን መሰላችሁ ውድ ቤተሰቦች፣ ሰዎች የሉም እፎይ ብያለሁ ማለት ነው። እና ያው ወንዶቹ ቢኖሩም ሴቶቹ ሲሄዱ ሰላም ነው የሚሰማን፣ ሁላችንም እናውቀዋለን። እና ምን ተፈጠረ መሰላችሁ? ትላንትና ኬክ አምጥተው አልበሉትም። ከዛ ምን አሉኝ እነሱ ደግሞ ሴቶቹ ዛሬ ሲሄዱ ለወንዶቹ ቡና አለ እንትን ሳሎንና ስጫቸው ተባልኩ ማለት ነው። ከዛ ምን አሰብኩ መሰላችሁ? ከዛማ ቅድሚያ ለራሴ አልኩ ማለት ነው። እንግዲህ እንደምታዩት ማሻአላ። እኔ በነገራችን ላይ ያገኘሁትን ኬክ አይደለም የምበላው፣ እንደዚህ በቸኮላ በደንብ የተሰራውን ኬክ ነው የምበላው። እና ሌላው ዝም ብዬ ያገኘሁትን አልበላም። ያን እንደዚህ እንዴት ይባላችሁ ብዙ ነጭ የሚበዛበት ምናምን አይመቸኝም። እና ከዛ ቅድሚያ ለራሴ አልኩና ነው እህታችሁ ለራሴ ልቆርስ ነው ማለት ነው። ቢስሚላህ ለራሴ ስቆርስ እንዴት ነው እንዳስቁ። ያው ወንዶች አያውቁትም ታውቃላችሁ አይደለ? ያኔ ልብ አይሉም። ሴቶቹ ናቸው ብዙ ዲኮር የሚያበዙት ምናምን። ቢስሚላህ እና እንደዛ ብዬ ነው እላችኋለሁ። ለራሴ ቆረጥኩኝ። እስኪ እንግዲህ ካሜራ በአንድ እጅ ተይዞ እንዴት እንደሚሆን አላውቅም። እንደማይበላሽ ተስፋ አደርጋለሁ። ያ እንግዲህ ማለት ነው ቅድሚያ ለራስ ነው። ከዛ እዚህ ጋር ደግሞ ያዘጋጀሁት ነገር አለ። ኦፎይ እዚህ ጋር ያዘጋጀሁት ደግሞ ምንድን ነው መሰላችሁ? ቡና አፍልቻለሁ። እሺ ዛሬ እስኪ የሚመርብኝ እስኪ ዛሬ መዳም እንደሆን ብዬ፣ ያው ቡናው የኢትዮጵያ ቡና ነው እና ከቡና ጋር አድርጌ ልቀምሰው ነው ማለት ነው። ስኳርም እኔ ብዙ አልወድም። የኢትዮ ቡና በነገራችን ላይ የራሴ ቆልቼ ፈጭቼ ነው እንትን የምለው የማዘጋጀው ማለት ነው ቡናዋን። በቃ የኢትዮ ቡና እኮ ሲጀመር ማለት ነው ሴት እኮ ነው ገና በቃ የሚያማልለው ማለት ነው። እንብላ ብያለሁ ቤተሰቦች። አንዲት ነበረች የሀበሻ ልጅ ማለት ነው። ማለት እዚህ ጎረቤት ነው የምትሰራው እና አንዳንዴ ብቅ ትላለች። ከዛ እየጠበቅኳት ቅድም ብቅ ስል ቆሻሻ ደፍታ ስትመለስ አገኘኋት። ግን አሉብኝ አለች። አሉ መምጣት አልችልም አለች። እኔ ወጥተውላት ከሆነ ምናልባት ብዬ ነበረ፣ ግን አልወጡም አለች። ያ ሰላም ምን አይነት እንደሚጥም ልነግራችሁ አልችልም። እኔ በቾኮላት የተሰራውን በጣም ነው የምወደው። ለግነቱ ብዙ ጊዜ አይገዛም እንጂ ብዙ ጊዜ ቢገዛ ኑሮ እኔ ነበር የምወፍረው። በዚህ ጣፋጭ በጣም ነው የሚበሉት እነሱ። እኔ ያገኘሁትን ጣፋጭ አይደለም ዝም ብዬ የምበላው፣ ይሄ ቸኮሌት ስላለበት በጣም ጥሞኝ ነበር። ግን ሳላጨስ ኬክ በቡና እንዴት አባቱ እንደሚጥም እሺ። ያህል ከቀመስኩት ደግሞ ሌላ የሰራሁት ነገር አለ። ቆይ ላሳያችሁ። ቅድሚያ ለራሴ ያለ ወንዶቹ ስለማያውቁ አምጪው እንጂ ምናምን አይሉም። አቀርብላችኋለሁ እንጂ ችግር የለውም። እንዲሁም ደግሞ ይሄ ሰርቻለሁ ማለት የዛሬው ጉድ ነው። ወይ እንግዲህ
የዛሬው ጉድ ነው። ይሄ ያው ኖርማል ነገር ነው የሰራሁት፣ ግን አሁን ላይ ትኩስ ስለሆነ መቁረስ አልችልም። ያው ዝም ብዬ ነው የምሰራው በነገራችን ላይ። አሁን ይሄ ግማሽ ነው የሚበላው። ሌላው ምንም አማራጭ የለኝም። ከሚደርቅ ዳቦ ከሌላ ዳቦ ጋር እንትን እላለሁ ማለት ነው። ፌስታል ውስጥ ገብቶ ነው የሚጣሉ ለበጎች ምናምን ማለት ነው። ግን ደግሞ መስራቱ ደስ ይለኛል እና እንደዛ እላችኋለሁ። ውድና የተከበራችሁ ቤተሰቦች ቡናና ሻይ ሲቀዘቅዝ አልወድም። ቡናዬን ልጠጣ ሶስት ከሚበር ድረስ ማለት ነው። አይመስላችሁም? ረብላል ምንም እንዳትሉ። ግን እንደኔ ኬክ የሚወዳል አይምሬ ነው ማለት ይሄን ኬክ በተለይ እሺ ቤተሰቦች እንግዲህ ቅድም የሰራሁት ይሄ ማለት ነው። ይሄ ቡና ቁርስ ይባላል። በጣም የሚጥም ነው በነገራችን ላይ በጣም ማለት ነው ከምነግራቸው በላይ። እንደኔ በጣም ቡና የሚወዱ ማለት ነው። አያችሁ ጓደኛዬ ብትመጣ ያ ሰላም። እኔ ከምንም በላይ ደግሞ ቡና ሲቀዳ ደስ የሚለኝ ቆረር ብሎ ሲቀዳ ማለት ነው። እና ይሄን ይመስላል ውድ ቤተሰቦቼ። እንግዲህ ላይክ ሰብስክራይብ አድርጉ ፕሊስ። ኦኬ ላይክ አድርጉ ቪዲዮ ሲደርሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።